ታሪኩ የሚጀምረው ዛሬ ወደ አዲሱ ቤት እየተዘዋወረ ባለው ጎንጆጉ ጂዮንግ በተባለ ልጅ ነው። ከእሱ ጋር ጂዮንግ እቃዎቹን እንዲያጓጉዙ የሚረዱት ሁለት ጓደኞቹ ጎንጎ እና ቢዮንግ አብረውት አሉ። በጨዋታ መሃል ጂዮንግ ላይ ዕቃ ይወረውሩበታል። በዚህም ምክንያት ሁሉም ዕቃዎቹ መንገድ ላይ ይበታተናሉ። ከዛም በኋላ ጂዮንግ ዕቃዎቹ መልቀም ይጀምራል። በዛን ጊዜ ራሱ የሳለውን አንድ ስዕል ያገኛል። ነገር ግን መቼ እንደሳለው አያስታውስም። በዚያኑ ቅጽበት ከፊት ለፊቱ አንዲት ሴት ልጅ ስትመጣ ጂዮንግ በመጀመሪያ እይታ በሷ ፍቅር ይወድቃል። ከዛም በመንገድ መካከል ተቀምጦ እንደነበር ትዝ ሲለው ወዲያውኑ ከመንገዱ ይነሳል። ልጅቷ ግን ለሱ ትኩረት ሳትሰጠው አልፈው ትሄዳለች። በማግስቱ ጠዋት ጂዮንግ ጓደኛው ጋር ደውሎ ተነስ፣ በአዲሱ ትምህርት ቤት የመጀመሪያ ቀን ላይ አርፍደሃል ይሏል። ጂዮንግ በድንጋጤ ተነስቶ እማዬ ለምን አልቀሰቀስሽኝም ይላል። ነገር ግን አሁን ከእናቱና ከአባቱ ርቆ ወደ አዲሱ ቤት እንደተዘዋወረም ትዝ ይለዋል። እየሮጠም ወደ ትምህርት ቤት መሄድ ይጀምራል። የአውቶቢስ ሰዓቱም ሊያልፍበት ሲል ሹፌሩ ጥቂት እንዲቆይለት ይጠይቀዋል። ነገር ግን ጂዮንግ አውቶቢስ ውስጥ ሲገባ በችኮላ ምክንያት ገንዘብ መያዙን እንደረሳ ያስተውላል። ጂዮንግ ከጓደኛው ው ካርዱን ይወስዳል። ነገር ግን በሱ ካርድ ውስጥም በቂ ሂሳብ አልነበረም። አሁን ጂዮንግ ሹፌሩን አጎቴ ነገ በእርግጠኝነት እከፍላለሁ፣ ዛሬ በነፃ ልሂድ ብሎ ይለምነዋል። ነገር ግን አውቶቡስ ሹፌሩ ፈቃደኛ ሳይሆን ከመንገድ ራቅ፣ ሌሎች ይግቡበት ይሉታል። በዚያን ጊዜ ጂዮንግ ያቺን ትላንት ያያትን ልጅ ከኋላ ቆማ ያያታል። ልጅቷ ጂዮንግን አይታ የእሱን ሂሳብ ትከፍልለታለች። በዚህም ጂዮንግ ወደ ውስጥ ይገባል። ለጓደኛውም ወደ ኋላ ተመልከት፣ ያቺ ልጅ እንዴት እንደምታምር፣ የእኔን ሂሳብ ከፈለችልኝ፣ ምናልባት ተወደኝ ይሆናል ይለዋል። በዚያኑ ቅጽበት አውቶቡሱ በድንገት ሲነሳ ጂዮንግ ተንሸራቶ ቀጥታ የልጅቷን አንገት ይይዛል። ሁኔታውንም ሲረዳ ወዲያውኑ ይቅርታ ይጠይቃታል። ልጅቷ ግን ምንም አትለውም። ትምህርት ቤት ውስጥ መምህሩ እያስተማሩ ሳለ ሌላኛው ጓደኛ ቢዮንግ በስልክ መልእክት ይልክለታል። ይህ መምህር እንዴት ያሰለቻል፣ ምሳ ሰዓት ላይ ወደ ክፍል እንሄዳለን ይለዋል። ጂዮንግም ይስማማል። በሌላ በኩል ያቺ ልጅ የምትማርበት ክፍል እናያለን። በክፍሉ ውስጥ ተኝቶ ሳለ ጂዮንግና ቢዮንግ ይመጣሉ። ቢዮንግ መጥፎ ጠረን ያለውን ግሳት በመልቀቅ የውን እንቅልፍ ያበላሸዋል። በዛኑ ሰዓት አራተኛው ጓደኛቸው ሚን ይመጣል። ቢዮንግ በሚን ላይ መጥፎ ሽታ ያለውን አየር ይለቅበታል። ጂዮንግ ይህንን በማየቱ በጣም እየተደሰተ ነበር። ነገር ግን በዛኑ ቅጽበት እዛ ተቀምጣ ባለችው በዛችው ሴት ልጅ ላይ አይኑ ያርፋል። የዚች ልጅ ስም ጃሪም ይባላል። ጂዮንግ እሷ ላይ ሲያይ አፍሮ ወዲያውኑ እዛ ቦታ ለቆ ይወጣል። ከጃሪም ጋር ሁለቱ ጓደኛቸው ሚንጂና አራም፣ አራም ስላችሁ ስሟ ነው፣ እሺ ስሟ ነው። አራምም ደግሞ አብሮ ተቀምጠው ነበር። በውጭ በኩል የጂዮንግ ጓደኞች በሱ ላይ ይሳለቁበትም ጀመር። ምክንያቱም ጂዮንግ በጃሪም ገና በመጀመሪያ እይታ ፍቅር እንደያዘው እየነገራቸው ስለነበር ነው። ጂዮንግ ምናልባት በጣፋንታችን አንድ መሆን ተጽፎልናል፣ በአንድ ቀን ውስጥ ስንት ጊዜ አገኘዋት፣ እንዲያውም አውቶቡስ ውስጥ የኔን ኪራይ ከፈለችልኝ እያለ መደሰት ይጀምራል። ነገር ግን ጓደኞቹ በቀን ቅዠት እንደዚህ ያለ ነገር አይሆንም በማለት ይሳለቁበታል። ከትምህርት ቤት በኋላ ጂዮንግ ከው ጋር እየሄዱ ነበር። በዛን ጊዜ ጃሪም በአቅራቢያቸው በሚገኝ አፓርታማ ውስጥ ስትኖር ያዩታል። ጂዮንግ ይህንን ሲያይ እዩ እኔ ልክ ነበር፣ በህይወታችን ውስጥ መገናኘት ተጽፎልናል፣ ለዚህም ነው ቤት ያጠገብ የምትኖረው ይላል። ነገር ግን አሁን አንተ እንዳንተ ፍቅረኛ መክንዮ ካየነውማ የኔ ቤት ለጃሪም በጣም ቅርብ ነው፣ ደግሞ እኔ በክፍሏ ውስጥ ነው የምማረው፣ ይህ ማለት እሷ እኔ ትሆናለች ማለት ነው ይለዋል። በዛን ጊዜ ጂዮንግ እሺ እስቲ እኔ ነገ ጠዋት 2 ሰዓት ተኩል ላይ ካገኘኋት መገናኘታቸው በዕጣ ፈንታ የተጻፈ መሆኑን ተረዳ ይላል። በማግስቱ ጠዋት በትክክል 2 ተኩል ላይ ጃሪም በእነዚህ በሁለቱ ፊት በአውቶቡስ ማቆሚያ ላይ ትመጣለች። በዚህም ጂዮንግ ደግሞ ዕጣ ፈንታችን መገናኘት ነው ማለት ይጀምራል። ነገር ግን አንተ እዚህ 20 ደቂቃ ሙሉ ቆመ እሷን እየጠበካት ነበር፣ ይህ ዕጣ ፈንታ አይደለም ይለዋል። በዚህ ላይ ጂዮንግ እስቲ እንዴ ከምግብ ቤቱ እንደኔ ያለ አይነት ምግብ ከገዛች ዕጣ ፈንታችን መገናኘት ነው ይላል። ነገር ግን ጃሪም ሌላ አይነት መጠጥ ትገዛለች። በዚህ ላይ ጂዮንግ እንደገና የሆነ ምክንያት በመፍጠር ዕጣ ፈንታችን መገናኘት በእርግጠኝነት ተጽፎልናል ማለት ይጀምራል። ከዚህ ሁሉ የተነሳ አሁን በጣም ይናደዳል። በዛን ጊዜ ቢዮንግ ይመጣና ጂዮንግ ዘንድ የነበረውን አይነት መጠጥ ገዝቶ ይታያል። ከዛ በኋላ ጂዮንግ ከትምህርት ቤት ውጪ ቆሞ ጃሪም ቀሚስ ለብሳ ከወጣች ዕጣ ፈንታችን መገናኘት መሆኑን ተረዳ ይላል። ይህንን ሰምቶ ጃሪም ከተነፈሰችም ዕጣ ፈንታችሁ መገናኘት ነው ትላለ ይለዋል።
አሁን በዚያኑ ቅጽበት ጃሪም ከጓደኞቿ ጋር ወደ ውጪ ትወጣለች። እሷ ግን ቀሚስ አልለበሰችም ነበር። ከዛ በኋላ ቢዮንግ ይመጣና እንደ ቀሚስ አድርጎ ጃኬቱን ለብሶ ይታያል። ለጂዮንግ ከሱ ጋር ብትቆራኝ ይሻላል፣ ምናልባት እናንተ ናችሁ ጣፈንታችሁ መገናኘት የሆነው ይለዋል። ከዛ በኋላ በጨዋታ ማዕከል ውስጥ ጂዮንግ ምናልባት ጣፈንታው ጃሪም የለችም ብሎ ያስባል። በዛን ጊዜ ከወደድካትማ ማነጋገር አለብህ ይለዋል። ነገር ግን ጂዮንግ ጃሪምን ለማነጋገር ምንም አይነት ምክንያት አልነበረውም። በዛን ጊዜ ጃሪም አውቶቡስ ውስጥ የከፈለችልን ገንዘብ መመለስ አለብህ አይደል ብሎ ያስታውሰዋል። ይህ ነገር ትዝ ሲለው ጂዮንግ ወዲያውኑ ወደ ጃሪም መሄድ ይጀምራል። በዛን ጊዜ አንተ አፍቃሪ የጃሪም አፓርታማ ቁጥር ስንት እንደሆነ ታውቃለህ ይለዋል። ጂዮንግ ይህንን አያውቅም ነበር። ስለዚህ አሁን አንተ በክፍሏ ውስጥ ነህ፣ ከሷ ጋር ጓደኛ በመሆን እኔን ልታስታውቀኝ ትችላለህ ይለዋል። ይህንን ለማድረግ መጀመሪያ እምቢ ይላል። መጀመሪያ አንተ ራስህ መሞከር አለብህ ይለዋል። ከዚህ በኋላ በሚቀጥለው ቀን አውቶቡስ ማቆሚያው ላይ ጃሪም ቆማ ሳለ ጂዮንግ ዛሬ አይደለም ከነገ ጀምሮ ሞክራለሁ ይላል። ከዚያ በሚቀጥለው ቀን ከቤቱ ሆና ጃሪም ስትመጣ ያያታል። ጂዮንግ በጃሪም ፊት ለመሄድ ይሞክራል። ነገር ግን ጃሪም ቀድሞ ትሄዳለች። በሚቀጥለው ቀን እንደገና ጂዮንግ ይከተላታል። ነገር ግን ጃሪም ዞር ስትል እሱ ይደበቃል። ሆኖም ግን የጂዮንግ ቦርሳ በግልጽ ይታይ ነበር። ዳግመኛ በሚቀጥለው ቀን ጃሪምን ይከተላታል። ጃሪምም ቀይ ጃኬት የለበሰ ሰው እየተከተላት እንደሆነ ትረዳለች። ጃሪም ወደ ኋላ ዞር ስትል ጂዮንግ እንደገና ይደበቃል። ነገር ግን እግሮቹ በግልጽ ይታዩ ነበር። አሁን ከዚህ በኋላ ትምህርት ቤት ውስጥ ቀጥታ ወደ ጃሪም በመሄድ ጃሪም ከአንድ ልጅ ጋር ጓደኝነት መመስረት ትፈልጊያለሽ? እኔ ያገናኝሻለሁ ይላታል። ነገር ግን ጃሪም እምቢ ትላለች። በዛን ጊዜ ጓደኛዋ ሚንጂ ለኔ ከአንድ ልጅ ጋር ቀጠሮ አዘጋጅልኝ ትላለች። እሱ ግን እምቢ ይልና ከአንቺ ጋር ቀጠሮ አዘጋጅቼ የማንንም ልጅ ሕይወት አደጋ ላይ አልጥልም ይላታል። አሁን በዚህ ጊዜ ጃሪም ላለፉት ጥቂት ቀናት አንድ ልጅ ሳይከተለኝ አልቀረም ብላ ትናገራለች። ደግሞ ፊቱን አየሽው ይላታል። ጃሪም አላየሁትም ትላለች። የማውቀው ነገር ቢኖር ዛሬ ቀይ ጃኬት መልበሱንና የፀጉር አቆራረጡ ደግሞ ክብ መሆኑን ብቻ ነው ትላለች። ይህንን ሲሰማ ወዲያውኑ ወደ ጂዮንግ ይመጣል። ለጂዮንግ ጃሪም አንድ ልጅ በእነዚህ ቀናት እየተከተላት እንደሆነ ነገረችኝ ይለዋል። ጂዮንግ ይህንን ሲሰማ ማነው ንገረኝ፣ ዝም አልለውም ይላል። ጂዮንግ ቀጥሎ እኔ ራሱ ሁልጊዜ ከኋላ ነው የሚሄደው፣ ግን አንድም ልጅ አይቼ አላቅም ይላል። በዚያን ጊዜ እንዲህ ይላል፣ ስማ አንተ አፍቃሪ፣ ጃሪም ተከታተለኝ ብላ እያሰበች ያለችው ስለ አንተ ነው። እንዲያውም ዛሬ ቀይ ጃኬት መልበስህንና የፀጉር አቆራረጥም ክብ መሆኑን ጭምር ታውቃለች ይለዋል። ይህንን ሲሰማ ጂዮንግ ይጨነቃል። በዛን ጊዜ ሚን እዚህ ይመጣል። ጂዮንግም አጋጣሚውን በመጠቀም ጃኬቱን ለሱ ይሰጠዋል። የሱም መነጽርም ደግሞ እሱ ላይ ያደርገዋል። ነገር ግን ሚንጂ ይህን ሁሉ አይታ ነበር። ሁሉንም ነገር ትረዳለች። ጂዮንግ ሆን ብዬ እየተከተልኳት አይደለም፣ በእውነቱ ገንዘቧን ለመመለስ ፈልጌ ነው፣ ግን ላናገራት አልቻልኩም ይላል። ሚንጂ ግን ጃሪምን ትወዳታለህ አይደል ትለዋለች። ሚንጂ ጂዮንግ ወዲያውኑ ወዲህ እያየች ተው፣ ምንም አይነት እድል የለህም፣ ጃሪም እንዳንተ አይነት ልጆችን አትወድም ትለዋለች። ጂዮንግ ታዲያ ምን አይነት ልጆችን የምትወደው ይላታል። ነገር ግን ይህንን ሚንጂም አታውቅም ነበር፣ ምክንያቱም ጃሪም እስከዛሬ ከአንድም ልጅ ጋር ቀጠሮ ዴት አድርጋ አታውቅም። ይህንን ሲሰማ ጂዮንግ ደስ ይለዋል። ታዲያ እናንተም ጃሪም ምን አይነት ልጅ እንደምትወድ አታውቁም ማለት ነው ይላል። ሚንጂ ግን እርግጠኛ ነበረች፣ ምንም እድል የለም፣ ስለዚህ እሷን እርሳት ብላው ትሄዳለች። ሚኒም ጂዮንግ ጃኬቱ ሰጥቶት ሊያጠምዶ እንደነበረ ይረዳል። ስለዚህ መነጽሩን መልሶ ይወስድና ይህንን ጃኬት በፍጹም አታገኘው ብሎት እየሮጠ ይሄዳል። አሁን ከዛ በኋላ ለጂዮንግ ነገ ገንዘቧን መልስላት፣ ይህ ነገር ባራዘምከው ቁጥር እየከበደ ይሄዳል ይለዋል። በማግስቱ እንደገና ጂዮንግ ጃሪምን ይከተላታል። በዚህ ጊዜ ጃሪም እሱን አይታ ትሮጣለች። ጂዮንግም ይከተላታል። ነገር ግን በድንገት ጃሪም ከፊቱ ትመጣለች። ጂዮንግን ይዛው አንተ ማነህ? ለምንስ ሁል ጊዜ ትከተለኛለህ? ትለዋለች። ጂዮንግም ያን ቀን አውቶቡስ ውስጥ ኪራይ ከፈልሽልኝ ልጅ ነኝ፣ ገንዘብሽን ልመልስልሽ ፈልጌ ነው ይላታል። ጃሪምም ትዝ ይላታል። አሁን ከዚህ በኋላ ጂዮንግ ገንዘቡን በኤንቨሎፕ ውስጥ አድርጎ ይሰጣታል። ስሜ ጂዮንግ ይባላል፣ ያንቺ ስምስ ማን ነው ይላታል። ጃሪምም ስሟን ትነግረዋለች። ጂዮንግም እኔ አፓርታማሽ አጠገብ ነው የምኖረው፣ ለምን ጓደኛ አንሆንም ይላታል። ጃሪምም እሺ ብላ ትሄዳለች። በዛን ጊዜ የዛሬ 5 ቀን የሆነውን ትዕይንት ይታያል። ጂዮንግ በሌሊት ሳይተኛ ጃሪምን ሲያገኛት ሊያናገራት የሚፈልገውን ነገር ሁሉ በዛ ማስታወሻ ላይ ሲጽፍ ነበር። አሁን ያንን ማስታወሻ ለጃሪም ከሰጣት በኋላ ታነበዋለች ብሎ አስቦ ነበር።
ነገር ግን ጃሪም ሳታየው የአውቶቡሱን ኪራይ አድርጋ ተሰጠዋለች። ይህን ሳይ የጂዮንግ ተስፋ ሁሉ ይበናል። ከዚህ በኋላ በሚቀጥለው ቀን ጃሪም ቤቷ ውስጥ እናያታለን። ጃሪም ባራም የምትባል ታናሽ እህት አለቻት። ሁለቱም እህትማማቾች ጠዋት ሲነሱ ወደ ሽንት ቤት ለመቅደም እየሮጡ ይጣላሉ። በሌላ በኩል ጂዮንግ ሽቶ እየተቀባ ይዘጋጃል። ዛሬማ ከጃሪም ጋር ጥሩ ጓደኝነት መመስረት አለብኝ ብሎ ያስባል። ከዚህ በኋላ ጂዮንግ እና ው ሁለቱም ከጃሪም ጋር ወደ አውቶቡስ ማቆሚያ መሄድ ይጀምራሉ። በመንገድ ላይም ጂዮንግ በተደጋጋሚ ከው ጋር ቦታ እየተቀያየረ የሆነ ነገር ለማድረግ ይሞክራል። አውቶቡስ ማቆሚያ ላይ ሲደርሱ ጂዮንግ ጃሪምን ስልኳን ይጠይቃታል። ሆን ብሎ ስልኩን መሬት ላይም ይጥለዋል። ጃሪም ስልኩን ለማሳት ስታጉነብስ ጂዮንግ በላዩ ላይ ከረሜላዎችን ያዘንብባታል። ዛሬ ጠዋት ዌት ዴይ መሆኑንና ይህንንም ለሷ እንዳዘጋጀ ይነግራታል። ቦርሳዋንም እንድትፈትሽ ይነግራታል። ጃሪም ቦርሷ ውስጥም ከረሜላዎች እንዳሉ ታያለች። እነዚህንም ጂዮንግ በመንገድ ላይ አብሮ ሲሄዱ በድብቅ በቦርሷ ውስጥ የከተታቸው ነበሩ። ጃሪም በዚህ አልተደሰተችም። ስልኩን ለጂዮንግ መልሳለት ስልኳን ሳትሰጠው አውቶቡስ ውስጥ ትገባለች። ትምህርት ቤት ውስጥም የጃሪም ሁለቱ ጓደኞች ያንን ሁሉ ከረሜላ አይተው ይገረማሉ። ሚንጂም ምስኪኑ ጂዮንግ አንቺ ከረሜላ እንደማትወጂ አያውቅም ማለት ነው ትላለች። ጃሪም ከረሜላውን ጂዮንግ እንደሰጠኝ እንዴት አወቅሽ ብላ ትጠይቃታለች። ሚንጂ ነገሩን ለማስተካከል ብትሞክርም ጃሪም ግን ጂዮንግ እንደሚወዳትና ለሁሉም እንደተናገረ ትረዳለች። ተነስታም ትሄዳለች። ጂዮንግ ለጓደኞቹ ለጃሪም እንዴት ከረሜላ እንደሰጣት እየነገራቸው ነበር። ሚንጂ እየሮጠች መጣ በሷ ስህተት ጂዮንግ ሊቀጥራት እንደሚፈልግ ጃሪም ማወቋን ትነግረዋለች። ጂዮንግ ግን ይህን ማወቋማ ጥሩ ነው ይላል። ሚንጂ ግን ምንም እድል የለም ብላ ልታስረዳው ትሞክራለች። በዛን ጊዜ ጃሪም በዚያ ስታልፍ ጂዮንግ ይጠራታል። ሚንጂ ወዲያውኑ ትደበቃለች። ጂዮንግ ስልክሽን ልትሰጪኝ ረስተሽ ነበር አሁን ስጪኝ ይላታል። ጃሪም ግን ችላው ብላ ትሄዳለች። ሚንጂ እንደገና እርሳት፣ እሷ በፍጹም ዴት አታውቅም ትለዋለች። በማግስቱ ጠዋት ጂዮንግ እንደገና ጃሪም ፊት ለፊት ይቆማል። በምልክት ቋንቋም እንደሚወዳት ይነግራታል። ጃሪም ግን በምልክት ቋንቋ ከመሃል ቆርጣለሁ ትለዋለች። ጂዮንግ ግን አሁንም አይሰማም። በሄደችበት ሁሉ ጊታር እየተጫወተ ይከተላታል። ስልኳንም ይጠይቃታል። ጃሪም በንዴት ጊታሩን ተወረውራለች። በዚህ መሃል ግን የጂዮንግ እጅ ይቆስላል። ጃሪም ይቅርታ ጠይቃ በጣም ተጎዳ እንዴ እስቲ ያሳየኝ ትለዋለች። ጂዮንግ እጁን ያሳያታል። በእጁ ላይ ግን ስልክሽን ስጪኝ ብሎ ጽፎ ነበር። ጃሪም ተቆጥታ ልትሄድ ስትል ለው ስልኬን ስጠው ትለዋለች። የጃሪን ስልክ ለጂዮንግ ይልክለታል። ነገር ግን ጂዮንግ ተናደደ። ምክንያቱም ራሱ አነጋግሯት ስልኳን መቀበል ነበር የፈለገው። ጂዮንግ ወደ ሐኪም ዘንድ ሄዶ ታምም ያለው ለዛች ልጅ ስሜቴን መግለጽ አልቻልኩም ይላል። ሐኪሙም መጥቶት ያባርረዋል። በዛ ጊዜ ጃሪም ስትመጣ ያያታል። የሆነ ነገርም ሊላ ሲል ጃሪም ቀድማ ማውራት አልፈልግም ብለው ትሄዳለች። ጂዮንግ አዝኖ ተቀምጦ ሳለ ውጪ ዝናብ ይዘንባል። መጥቶ ጃሪም ዛሬ ዣንጥላ እንደረሳች ይነግረዋል። ጂዮንግ ከአንድ ዣንጥላ በታች ከጃሪም ጋር ወደ ቤት የሚሄድ እቅድ ያወጣል። ሌሎች ጓደኞቹም መጥተው ዣንጥላ ይሰጡታል። ቢዮንግ ግን ምናልባት የጃሪም ጓደኞች ዣንጥላ ይዘው ከሆነ ከእነሱ ጋር ትሄዳለች ይላል። ጂዮንግ ከው እርዳታ ይጠይቃል። ከጥቂት ቆይታ በኋላ የጃሪም ጓደኞች ዣንጥላቸውን ሲፈልጉ አያገኟቸውም። ጂዮንግ ዣንጥላውን ይዞ ወደ ጃሪም ይሄድና አብረን እንሂድ ይላታል። ጃሪም ግን እየሮጠች ትሄዳለች። ጂዮንግ የሚንጂንና የአራምን ዣንጥላ ሊመለስላቸው ሲሞክር ሚንጂ ታየዋለች። አራም በድብድብ ጎበዝ ስለነበረች ውል ለመምታት ትዘጋጃለች። ጂዮንግ አሁንም ጃሪምን እየተከተላት አንድ ዣንጥላ መጠቀም እንችላለን ይላታል። ጃሪም ግን እምቢ ብላ ትሄዳለች። በሌላ በኩል አራም በቦክስ የውን አፍንጫ ታደማዋለች። ከዛ በኋላ ሁለቱም ጓደኛሞች ይሄዳሉ። ጂዮንግ ዣንጥላውን ጃሪም ፊት መሬት ላይ ጥልና ብቻሽን ተጠቀሚበትና ቤትሽ ሂጂ፣ እኔ አልመጣም፣ ብርድ እንዲይዝሽ አልፈልግም ይላታል። ጃሪም ግን ዣንጥላውን አልወሰደችም፣ ወደፊት ትወረውረዋለች። ዣንጥላውንም እየወረወረች ጃሪም አፓርታማው ጋር ትደርሳለች። ጂዮንግም መጥቶ ይቆማል። በአንቺ ምክንያት ዣንጥላው ተበላሸ፣ ስለዚህም እኔ ወደ ቤት መሄድ አልችልም ይላል። ጃሪም የአፓርታማውን መግቢያ ካርድ እንደረሳች ታውቃለች። ስለዚህ ወደ ውስጥ መግባት አልቻለችም። የጃሪም ካርድ መሬት ላይ ወድቆ የጃሪም ጓደኞች አግኝተው ይዘውት ነበር። ጃሪም ከጂዮንግ ጋር ውጪ ትቆማለች። የስልኳ ባትሪ ማርቆ ነበር። ጂዮንግ ከፈለግሽ ወደ ቤቴ መምጣት ትችያለሽ፣ ቤቴም ቅርብ ነው፣ እዛ ስልክሽን ቻርጅ ታደርጊያለሽ ይላታል። ጃሪምም ቤት ትላለች። ጂዮንግ በንዴት እሺ እኔ ሄድኩ፣ ግድ አይሰጠኝም፣ ብርድ ቢይዝሽ ባያዝሽ ብሎ ይሄዳል። በሌላ በኩል ሚንጂና አራም ምግብ ቤት ውስጥ በጋበዛቸው ግብዣ እየተመገቡ ነበር። ጓደኞችም ሂሳብ ለማብዛት ብዙ ምግብ ያዛሉ። አራም ጃሪም ውጪ ቆማ ይሆናል መሄድ አለብን ትላለች። ሚንጂ ግን ሊረበሽ አይገባም ትላለች።
አራም በዚህ ዝናብ ጂዮንግ ጃሪምን ወደ ቤቱ እንደሚወስዳትና ጓደኛሞች እንደሚሆኑ ገምታ ነበር። ነገር ግን ምንም የተፈጠረ ነገር የለም። ጃሪም ብቻዋን ቆማ ነበር። በድንገት ጂዮንግ ይመጣል። ከቤቱም ለጃሪም የሚሆኑ ልብሶችን ይዞላት መጥቷል። ጃሪም ለምን ረጠብክ? ሌላ ዣንጥላ አልነበረም? ትለዋለች። ጂዮንግ አዎ የለኝም፣ እዚህ ስዘዋወር መያዣ ረሳው ይላታል። ጃሪም ለምን ተመለስክ ስትለው ጂዮንግ ስለ አንቺ ስለተጨነቅኩ ነው ይላታል። ጃሪም እሺ ወደ ቤት እንሂድ ብላ ልትወጣ ስትል አንዲት አሮጊት በሩን ከፍቶ ሲወጡ ጃሪም ወደ ውስጥ መግባት ትችላለች። ጃሪም ጂዮንግን ወደ ውስጥ ጎትታ 2 ደቂቃ ጠብቀኝ ትለዋለች። ከቤቷም ደረቅ ስዌተር አምጥታ እንዲለብሰው ትሰጠዋለች። ብርድ እንዳይዘውን መድኃኒት ትሰጠዋለች። ጃሪም ጃንጥላ ሰጥታ ከዚህ ሁሉ በኋላ ከታመምክ እኔ ራሴ እገልሃለሁ ብላው ትሄዳለች። ጂዮንግ ተደስቶም ይሄዳል። የጃሪም ልብስ ላይ ያላትን ጠረን ያሸታል። በዚያን ጊዜ ጃሪም እህት ሊም መታ ታየዋለች። ሊም ወደ ላይ ወጣ ጃሪምን ያበታች ያለው ልጅ ጓደኛሽ ነው? ለምን የኔን ሁዲ ሰጠሽው? ትላታለች። ጃሪምም እህቷ ላይ ያሾፈችባት ትደሰትባታለች። ጂዮንግ ግን ስዌተሩ የጃሪም መስሎት ነበር። በዚህም የዚህ ኬድራማ የ2 ክፍሎች ታሪክ እዚህ ላይ ያበቃል። ጓደኞች እንግዲህ የቀጣዩን ክፍል ማየት ከፈለጋችሁ ኔክስት ብላችሁ ጻፉ። ሰብስክራይብ ማድረግ እንዳትረሱ እናታችሁ። እናንተ እኔ ትገርሙኛላችሁ። ሰብስክራይብ ማያደርግ ሰው እስከ መጨረሻ አይቶ ማለት ነው። ይሄ መሀል ላይ የሚወጣው እሱ የሆነ ትንሽ ነው። ይሄ የጭንቅላት ኬዝ ትንሽ ቲክቶክ አጭር ነገር ስላስለመደ የጭንቅላት ኬዝ ነው። ግን መሀል ላይም ስትደርሱ አድርጋችሁ ውጡ። እሺ ባክ ሰብስክራይብ አርጊ አንቺም ሰብስክራይብ አርጊ። እኔ ለእናንተ ብዬ የፍቅር ብዬ ነው እንግዲህ በቃ የፍቅር ፊልም ፈልጌላችሁ እንትን ያልኩት። እኔ እንግዲህ ሁለገብ ነኝ። ለእናንተ ብዬ የማልሆነው ነገር የለም። ባሉልኝ በቃ ለማንኛውም ሰብስክራይብ አርጉ። እወዳችኋለሁ። ይመቻል።